አሁን አልሄድም ነው የምትለው እንዴ? አልሄድም ነው ወይ የምትለው? አንተ ለማስፈረም ሞከርና የህግ አጋሪ ዘመተን ምሻትንም እንዴ? እዚህ ማል ላይ እንዳገባ እያያችሁ ታር እንዴት እንደሚያደርግ ትቢት ይወጥራል ነው ኖባ ተረጋጋ። እኛ ምስክር ነን። እሺ እንዴ? አዎ በጌው ሰምተኛል አይደል? እኛ ምስክር ነን። ጉልበት ለመጠቀም ሞከርኩ ይሄን ነገር ለመፍታት አለቃ ይኸውልህ ኖቤል ይባላል። ኖቤል እኛ ምስክር ነን። እኔ ለአንድ ሰው ለሶስት ሰው መሰክራለሁ። ካንተ በላይ ምስክር ሆነአለሁ ማለት ነው። ስለዚህ ኃይለ ቃል መጠቀም አችልም። እኛ ጋር እኔ ምንም አላልኩትም። እያያችሁት አይደል? ብዙ ነገር ለስቀለባት ይኸው እንዴ እሷ ታወራለች በተደጋጋሚ እኮ እኔ ለአንድ ነገር እንገር ቤተሰቦችን እንዳለማሳዘን ጉልበት መጠቀም አይደለም እንግዲህ እህትናታው እንደዚህ ላይ አድርገህ ይችላል። ኖቤል አሁን በኋላ ይኸውልህ በቃ ዝም በለና እኔ እና እሱ እናውራ። እሱ ከኛ በላይ ሆኖ አይደለም አሁን ምን ለምነው ኩሽ የኔ የሆነ ነገር አሁንም ልንገር አንድ ወድም ያዳምጠኝ 2 ደቂቃ ስጠኝ። ይሄ ልጅ ነው የእሷን ሐሳብ እየቀያየረ ወለደች ሴትዮ በማንም ሐሳብ የምትመራ አይደለች። ቴንክ ዩ እየሰማኸኝ በራሷ ሐሳብማ ቢሆን ኖሮ እንደዚህ አታደርግም ነበር። ሩታ ልታደርግ አትችልም። ይሄንን እዚች ጋር እኛ ሁላ እናስታርቅህም ብዙ እኮ መሄድ እኮ አይጠበቅብህም። ከእኛ ጋር ፕሊዝ ከእኛ ጋር ተራመድ በህግ በፍቅር እንደዚሁ እንዳማረብህ ሂድ። አሊያ የወደደም ልብ ይጠላል። መጨከን የምችልበታለሁኝ ገባ በቃ ይሄንን እንዳደርግ ያደረከኝ ደግሞ አንተ ራስህ ነህ። እኔ አሁን አሁን ምን ያለብን ኩስስ ብለህ ትወጣለህ። እሺ ሩታ ለመጨረሻ ጊዜ ለለምንሽና እኔ አትለምነኝ። አበቃ እኮ ምን እንዳደርግልህ ነው የምትለምነኝ? ቆይ ፍላጎትሽ ነናሽ በቃ እስቲ አንዴ ቁም ነገር የሆነ ነገር እስኪ እስካሁን ግብ ነው የምታወራው። አንድ ቁም ነገር እስኪ አውራት። ምንም የምናወራው ነገር የለም። የምናወራውንም እዛ ሄደን እናወራለን። ሰማኸኝ እኮ እኔ እና አንቺ እንድንለያይ ይሄ ነው ፍላጎቴ። አዎ ይሄ ነው ፍላጎቴ። በቃ አዎ በቃ ለዛ ነው ለመፈረሙም ለምንም እየቸኮልሻለሽ። አዎ ለዛ ነው የቸኮልኩት። አሁን ደግሞ ያው ህግ አለ። በህግ አግባብ ደግሞ አንተም ግብረ አበሮችም የሚቀጣው ሁሉም የዋጋውን የልኩን ያገኛል ማለት ነው። ስለዚህ አሁን በክብር ትወጣለህ ወይስ ሌላ ነገር ውስጥ እንግባ? እኔ አይመለከተኝም። ወንጀል አልፈራሁኝም። ገባሽ? ከማንም ጋር ቦል መጣ። ስለዚህ ጽድቅና ጽድቅ ነበር አስከዛሬ ድረስ እየሰራ የነበረው ጽድቅ ነበር ወይ? የምታወራበትን ጊዜ ሰከናል አይደል? ጽድቅ ነው ስትሰራ የነበረው በጣም የሚያጸድቅህንና የሚያስከብርህን። እሺ ልንገር አንዴ አዳምጠኝ። እንዳወራ እኮ ጊዜ አልሰጣችሁኝም። ከዚህ በላይ እንዴት አይነት ጊዜ ይስጡክ? ከዚህ በፊት ሰማኝ አንተ የራሴን ላይፍ መኖር ጀመርኩኝ። እየሰማኝ ነው። መምጣታችን የሆነ ሚስቴክ ስላለ ነው አይደል? እሺ የለም ስህተት አምጪው ልፈርምልሽ እያልካት ነው አይደል? እሱ ያልፈተ የተከሰስክበት ጉዳይ ታምንበታለህ። ስለዚህ ተባባረን ፕሊዝ። አሁን ራመድ ከኛ ጋር ብትወስነሽ ነው ብትይ ነው የሚሻለው እኮ ወስነሽ ነው እኔ ላይ ወስነሽ